እንገዛለን። ይሄ መጀመሪያው ሱራ ነው። በቀን 17 ጊዜ በላይ እንቀረዋለን ይህንን አንቀጽ። አንተን ብቻ እንገዛለን፣ ሌላ ምንም ፍጥረታትን አንገዛም። አንተን ብቻ ነው የምንገዛ። ወኢያከ ነስተዒን፣ እርዳታንም አንተንም ብቻ ነው የምንለምነው። ሌላ መልአክም ይሁን ሰማዕታትም ይሁን ነቢያትም ይሁን ከእኛ ከፍ ያሉ ታላላቆቻችን ማንንም ይሁን እርዳታ ማንንም አንጠይቅም። አንተን ብቻ እርዳታን እንለምናለን። ኢህዲነ ሲራጥ አልሙስተቂም፣ እኛ ጎደሎ ነን፣ እኛ ምሉእነት የለንም፣ እኛ ፍጡሮች ነን። አንተ ደግሞ ምሉእ ነህ፣ አንተ የተሟላ አምላክ ነህ፣ ጉድለት የሚባል የለብህም። ስለዚህ ምን ቀጥተኛውን መንገድ አንተ ምራን። እኔማ ቀጥተኛው መንገድ ሊሆን ይችላል ብዬ ነው የምኖረው፣ አንተ ግን ምን እንደሆነ በትክክል ታውቃለህ። ስለዚህ ቀጥተኛውን መንገድ አንተ ምራን። ሲራጥ አለዚነ አንዓምተ አለይሂም ገይሪል መግዱቢ አለይሂም ወለዷሊን፣ ያ ሲራጥ ያ መንገድ ምን የሆነው በእነርሱ ላይ ያልተቆጣህባቸው፣ በእነርሱ ላይ ያላዘንክባቸው፣ እነዛ ደግሞ ያልበደሉትንና ያልተሳሳቱ ሰዎች የሆኑትን አካላት የእነርሱን መንገድ ምራን እንላለን ማለት ነው። ከዛ በኋላ ሌላ ሱራ ማንኛውንም ሱራ ወይም ደግሞ ማንኛውንም እንትን ልናነብ እንችላለን። ለምሳሌ ሱረቱል ኢኽላስ ከሆነ ቁል እንላለን፣ በል ሁወ አላሁ አሐድ። ይሄ ከላይ ያየነው አካል የዘረዘር ነው ያመለክ ነው እሱም ብቻ እርዳታ የምንለምነው ለእሱ ብቻ የምንሰግደው አምላክ አንድ ነው። ሁወ አላሁ አሐድ፣ እርሱ አላህ አንድ ነው። አላሁ ሰመድ፣ ቁል ሁወ አላሁ አሐድ አላሁ ሰመድ። አላህ ይህ አላህ ደግሞ የሁሉም ፍጥረታት ምንድን ነው መጠጊያ ነው። እሱ ከማንም አይጠጋም። ፍጥረታት በጠቅላላ ግን የሚጠጉት ወደ እሱ ነው። እርሱ ነው የሚያስጠጋቸው ነው። አላሁ ሰመድ ለም የሊድ ወለም ይውለድ፣ አልወለደም እኮ ከዚህ በፊት እርሱም ደግሞ አልተወለደም። እርሱ የተወለደ አምላክም አይደለም፣ እሱም አልወለደም። ኦኬ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ አንድም አምሳያ ወይም ቢጤ የለውም። እስካሁን ድረስ እንደሰማሽው የምናልቀው የምናመሰግነው እርዳታን የምንለምነው እዚህ ቁርአን ላይ ሆነን ይሄ አንዱን አምላክ ብቻ ነው። ከዚህ አምላክ ውጭ የምንጠይቀው ምንም አይነት አካል የለም። ከዛ እንጎነበሳለን። ኦኬ አላሁ አክበር አላህ ታላቅ ነው ብለን እንጎነበስና ከዛ በምንጎነበስበት ሰዓት ላይ ምን የምትይው ነገር አለ ወይስ ልጨርስልሽ? ተሳስቼ። እሺ በምንጎነበስበት ሰዓት ላይ 3 ጊዜ ምን እንላለን? ሱብሓነ ረቢየል ዓዚም እንላለን። ኦኬ ታላቁ ጌታዬ ታላቁ ኃያሉ አምላኬ ሆይ ጥራት ይገባ። በቃ አንተ ከሚሉ ከሚያነሱበት ጉድለቶች በጠቅላላ የጠራህ ነህ፣ ጥራት የተገባ ይሁን። 3 እንላለን። ምን ላይ ሆነን እንደዚህ መጎንበስ ማለት እንደዚህ ተጎንብሰን ማለት ነው። ስለዚህ ሱብሓነ ረቢየል ዓዚም 3 ጊዜ እንላለን። ከዛስ ሰሚዐ አላሁ ሊመን ሐሚዳህ እንላለን። አላህ የሚያመሰግነውን ሰው ሰማ ብለን እንነሳለን። ማነው አመስጋኞቹ? እኛ ነን። ኦኬ ረበና ወለከል ሐምድ ሰሚዐ አላሁ ሊመን ሐሚዳ ካልን በኋላ ረበና ወለከል ሐምድ፣ ጌታችን ሆይ ምስጋና ሁሉ ላንተ ብቻ ይሁን፣ ምስጋና ሁሉ በጠቅላላ ለአንተ ይሁን። ከዛስ በግንባራችን መሬት ላይ እንደፋለን ማለት ነው። ወይም ደግሞ መሬት ላይ በግንባር ያው እንደምታውቂው እንደፋለን። ሱጁድ ይባላል። እሱ ሱጁድ እንወርዳለን። በምንወርድበት ሰዓት ምንድን ነው የምንለው? ሱብሓነ ረቢየል አዕላ። እኔ ተደፍቻለሁ መሬት ላይ፣ ግንባሬ መሬት ላይ ነው ያለ። እኔ በጣም ዝቅ ብያለሁ፣ ተዋርጃለሁ። በዚህ በተዋረድኩበት ዝቅ ባልኩበት ግንባሬም መሬት ላይ ባስነካሁበት ሰዓት ላይ ምንድን ነው ብዬ ዱዓ የማደርገው ሲባል፣ እሺ ትንፋሽ ያጠረኝ ነው። ምንድን ነው ብዬ ዱዓ የማደርገው ሲባል ሱብሓነ ረቢየል አዕላ እንላለን። ምን ማለት ነው? የበላይ የሆነው ጌታ ጥራት ይገባው። እኔ አንሻለሁ፣ እኔ በግንባሬ ተደፍቻለሁ፣ እኔ አቅም የለኝም፣ እኔ ደካማ ነኝ። እኔ እንደዚህ የተዋረድኩለት እርሱ የበላይ የሆነው የሁሉ ነገር የበላይ የሆነው አምላክ ጥራት ይገባው እንላለን። ስንት ጊዜ? 3 ጊዜ እንላለን። ከዛ እንቀመጣለን። ተቀምጠን ደግሞ ረቢ ግፊርሊ እንላለን። ጌታዬ ሆይ ማረኝ፣ ምህረትህን ለግሰኝ፣ አምላኬ ማረኝ፣ እኔን ምህረትህን ለግሰኝ እንላለን። ከዛ አሁን አንቺ የጠየቅሽው ዱዓ ላይ እንደርሳለን። ይህንን ድጋሚ ሆነ ብለን ከደገምነው በኋላ አተሂያቱ ሊላሂ ወሰላዋቱ ወጠይባቱ አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ አሰላሙ አለይና ወዓላ ዒባዲ አላሂ ሷሊሒን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ክብርት ሁሉ ለአላህ ናት ብለን ነው የምንጀምር። ክብር የተባለ በጠቅላላ ለአላህ ብቻ ነው። ሰላቶችና መልካም ነገሮችም ሁሉ ለአላህ ናቸው። አሁን የምንለው ዱዓ የጠየቅሽው ጥያቄ እዚህ ላይ ነው የሚመጣው። ሰላትም ይሁን
መልካም ነገሮችም ሁሉ ለማን ናቸው? ለአላህ ስብሓነሁ ወተዓላ ናቸው። አንቱ ነቢይ ሆይ ይህን ያነሳሽው አንቱ ነቢይ ሆይ የአላህ ሰላም እዝነትና በረከት በአንተ ላይ ይሁን። ዱዓ እያደረግን ነው። ለማን? ለአላህ። በማን ላይ እንዲሆን? የአላህ ሰላም እዝነትና በረከት በነቢዩ መሐመድ ላይ እንዲሆን። ልክ እኔ አሰላሙ አለይኩም ስለአሁን እዚህ ጋር ያሉትን ሰላም በእናንተ ላይ ይሁን እያልኩ ነው። ወረሕመቱላሂ ካልኩ ረህመቱ በእናንተ ላይ ይሁን፣ ወበረካቱ ካልኩ በረከቱ በእናንተ ላይ ይሁን እያልኩ ነው። ስለዚህ እኔ በህይወት ስላሉ ማለት ነው። አዎ በህይወት ኖርም አንድ ሰው በህይወት ለማይኖረው ሰው ግን አላህ በእናንተ ላይ አድርገው ነው የምትለው። አዎ ችግር የለውም። ወደ እሱ ሀሳብ እመጣልሻለሁ። አሁን ሰላት የሚባለው ኮንሴፕት ሙሉ በሙሉ ምንድን ነው? ስርዓት ነው። ይህ ስርዓት ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ላይ ሆነው ያስተማሩት ስርዓት ነው። ያ ማለት እሳቸው ሲያነቡት እንኳን ስታክ እያደረገ ነው። ይሰማሻል ጀሚላ? ቪዲዮ ስታክ እያደረገ የሚታይ ሊዘጋ ነው። እሺ አይ በቃ ሊዘጋ ነው። ላይክ ሰዎች ኮፒ ሊንክ ምናምን አድርጉ። በቃ እኔ ጋር እየተቋረጠ ነው። እሺ ለማንኛውም ልነሳልሽ እና ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት እያንዳንዱን ነገር ነው የምናደርገው። ሰው ሀዲስ ላይ የተቀመጠ ሀዲስ አለ። ምን የሚል? ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አሰላሙ አለይከ ሰላም በአንቱ ላይ ይሁን የሚለውን ትተን አሰላሙ አላ ነቢይና እንል ነበር። ሰላም በነቢዩ ላይ ይሁን እንል ነበር አሉ። ግን ይህ ነገር ስህተት ነው። ለምንድን ነው ስህተት የሆነ ሲባል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ጋር ስላሉ ሳይሆን እሳቸው ያስተማሩትም የተገበሩትም ተግባር እንደዛ ስላልሆነ ነው። ሰላት ማለት የተማርሽውን ስርዓት መፈጸም ነው። ለምሳሌ ፈርዖን እንዲህ አለ ብለሽ ስታወሪ ራስሽ ፈርዖን አትሆኝም። ገባሽ? እኔ ታላቁ ጌታ ነኝ ስትይ እኮ አንቺ ነሽ እኔ ታላቁ ጌታ ነኝ እያልሽ ያለሽው። ግን ኖ አንቺ ሳትሆኚ ቁርአኑን ነው እያነበብሽ ያለሽው። ወይኔ እኔ ጋር ግን ተቋርጧል። ሰዎች ይሰማሻል? ግን ጀሚላ ያ ይሰማል። አይ በቃ ከተሰማሽ ዋናው እሱ ነው። ስለዚህ ምንድን ነው የሚለው? ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩትን ራሱን ነው የምንደግመው። እሳቸው ያሉትን ነው ቃል በቃል የምንለው። ለምን? ሰላት ሲባል ትዕዛዝና ሰላት ሲባል ስርዓት ስለሆነ እንጂ የምናደርገው ኮንቨርሴሽን አይደለም። ሰላት ገባሽ? ሰላት ኮንቨርሴሽኑ ያለው ሀዲስ ላይ እንደተቀመጠው ሱረቱል ፋቲሃ ላይ ነው። አልሐምዱሊላሂ ረቢል ዓለሚን ስንል ምስጋና ለዓለማት ጌታ ይገባው ስንል አላህ ሱብሓነሁ ወተዓላ ምን ይላል? አብዲ ባሪያዬ አመሰገነኝ ይላል። ገባሽ? አላህ ሱብሓነሁ ወተዓላ ባሪያዬ አመሰገነኝ። ሱረቱል ፋቲሃ ጋር በተገናኘ ኮንቨርሴሽን ነው የምናደርገው። እዚህ ጋር ግን ስንመጣ ሰላም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ብቻ አይደለም የሚለው። አንቱ ነቢይ ሆይ የአላህ ሰላም እዝነትና በረከት በእርሶ ላይ ይሁን። ሰላም በእኛና በአላህ ደግ ባሮች ላይ ይሁን። ከአላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ ብለን ነው የምናስቀምጠው።